ሰላም አድማጮቻችን እንደምን አላችሁ? ለዛሬ ማዕቀብ ከተሰኘው የእንዳለ ከበደ መጽሐፍ ሳንሱርን በተመለከተ የሙዚቃ ግጥም ደራሲ ይልማ ገብረአብ እንዲህ ይላል። ገጽ 64 ለድምፃዊ ኤፍሬም ታምሩ የሰጠሁት አንድ ግጥም ነበር። ኪስ ነው የቅርብ ወዳጁ የሚል በሰባዎቹ አጋማሽ የተለቀቀ ዘፈን ነው። ችግርህን ተወጣው በዚህ ክፉ ቀን መንፈስህ አይሰበር ውስጥህ አይታወክ ነው የሚል በዚያን ዘመን የነበረውን የማህበረሰብ የሞራል ጉዳት ነው የተናገርኩት። ሳንሱር ግን ታግሎናል። ምን እንደተፈጸመ ልንገርህ። መጀመሪያ ግጥሙን ጣሉት። እኔ ደግሞ ከልቤ ነበር የወደድኩት። እምነቴን የተናገርኩት ሊዘፈን ሊደመጥ ይገባል የሚል ጽኑ አቋም ነበረኝ። ጥለውታል ብዬ ወደ ሌላ ሐሳብ ጭንቅላቴን ማዞር አልሆነልኝም። በኋላ አንድ ዘዴ መጣልኝ። ሰርቶ አደሩን የሚያንቆልጳጵስ አብዮቱን የሚያወድስና ዳር ድንበር መጠበቅን የሚያበረታታ ግጥም ጻፍኩ። ሆን ብዬ ነው። ሳንሱር አድራጊዎች እንዲህ አይነት ሐሳብ ያዘለ ጽሑፍ በእጃቸው ሲገባ አንጀታቸው እንደሚርስ አውቃለሁ። ግን እኔ ምን አደረግኩ? 4 መስመር ሰርቶ አደሩን አወድሼ ጽፍና ቀጥዬ ደግሞ ኪስ ነው የቅርብ ወዳጅ ከሚለው ከተጣለብኝ ግጥሜ ቀንጭቤ ያስገባለሁ። እንዲህ እያልኩ የማይዋሃደውን አዋህጄ የሰጠኋቸው። ሐሳቡን እርስ በርስ አልተያያዘም አላሉኝም። ይህንን እናውቀው የለም ወይ ምኑን ከምኑ ነው የቀያየትከውም አላሉኝም። በደስታን የተቀበሉኝ። ማለፉን የሚገልጽ ምልክት ወረቀቱ ላይ ያሰፈሩበት። አቤት እንደዚህ አይነት የምስራች ሰምተህ ከቢሯቸው ስትወጣ የሚሰማ ስሜት! አካሄድ ሁሉ ይጠፋብሃል፣ እግር ይተሳሰራል። በዚህ ሰዓት የማልወደው ሰውን ባገኝ እንኳን ፊት ልነሳው አልችልም። ሁሉም ወዳጄ ነው። በዚያ ሰዓት የማየው ሁሉ ያስደስተኛል። እና ግጥሙን ይዤ ቀደም ሲል የጻፍኩትን ከ3 ገጽ መሃል መርጬ አውጥቼ ለኤፍሬም ሰጠሁት። ብትውልም መልካም ውለታ ስለ ሰው ብትንገላታ። በካሴት ከወጣ በኋላ ግን ለአሳታሚው ተደወለለት። ለምን ተባለ? እንዴት ተባለ? በሶሻሊስት ስርዓት ውስጥ እንዴት ኪስ ወዳጅ ይሆናል ተባለ? እንዲህ የሚያስቡ ካፒታሊስቶች ናቸው። አንዳንዴ ስታስበው ያበርቱሃል፣ ያሰሩሃል። በድል ስትወጣ ሰውነት ደስ ይለዋል። ደስታ እኮ የስቃይን መጠን ነው የሚነግርህ፣ የነበርክበትን ነው የሚያስታውስህ። ለአስናቀች ወርቁ የጻፍኩላት አንድ ግጥም አለ ደግሞ እንደ ኢየሩሳሌም የሚል ሙሉ ሐሳቡን ወግህን ባህልንና ሃይማኖትን አታፍርስ ነው። ወዲህ ለመሻገር ጎዳናው መንታ ነው። አንድም በግንፍሌ አንድም በግቢ ነው። ትመጣ እንደሆነ ናና በመልካሙ በገብርኤል መንገድ በደጅ የሰላሙ እያለ ይቀጥላል። ሙዚቀኛ ማህበር ውስጥ የፓርቲ ሰራተኞች ነበሩ። ዋነኛው ሰውዬ አሁን በህይወት የለም። ኃይል ነበረው። ይህን ግጥም አንብቦ ተቆጣ። በፓርቲያችን አትምጡብን አለ። አገደው። እነሱ መዛኝ ነበሩ፣ ደረጃ መዳቢ። ግጥሙ ይመጥናል ወይስ አይመጥንም ብለው ፍርድ የሚሰጡት 7 ነበሩ ገምጋሚዎቹ። መጀመሪያ እኮ አሳልፈውታል። ይሄ ኃላፊ ግን መጀመሪያ ሲገመገም ሳይኖር ቀርቶ ይሁን ገምጋሚዎቹ በእጅ ተሄዶባቸው አላውቅም፣ ስራው አልፎ ነበር። ይሄ ሹም ግን በፓርቲያችን አትምጡብን ብሎ ዛተ። እንዲያውም ከእንግዲህ ያንተን ስራ እናስተናግድም አለ። ማስታወቂያ ሚኒስቴር ያሳለፈውን ቁም ነገር ያለው ሐሳብ አልበም ለማውጣት ነበር የተዘጋጀው። ፍቃዱ ዋሪ ነው ሰውየው። ምን እንዳደረገላቸው በምን እንዳባበላቸው አላውቅም። ይህንንና ይህን መሰል ግጥሞች ከሳንሱር ወጥመድ እንዲያመልጡ አደረገ። ለሙሉቀን መለሰ ይረገም የሚለውን ግጥም ሲሰጠው ገና ርዕሱን ሳያዩት ጣሉት። በቀይ እስክሪብቶ ይረገም የሚለው ላይ ከበቡበት። መጀመሪያ ለሙሉቀን አሳይቼው ነው። ሙሉቀን ይህንን ሳልዘፍን ካሴት አላውጣም ብሎ ነበር። ግጥሙ ግን ወደቀ። ጣሉት አልኩት። ግጥሙን ተቀበለኝና ወደዚያ ይዞት ሄደ። የት እንደገባ ምን እንዳላቸው አላውቅም። ተፈቅዷል የሚል ምልክት እንዲኖርበት አድርጎ መጣ። ሲዘፍን ደስ አለኝ። የመጀመሪያ ስራዬ ነው ደግሞ። ብቻ ምን ልበለ፣ አንዳንዶች እጃቸውን በቀላሉ ይጠመዝዛቸዋል። ሙሉቀን ደግሞ ጥብቅ ነበር። ግጥም ይመርጣል፣ ቋንቋ ላይ ያተኩራል። አያያዙን ካልወደደው እንኳን ሊዘፍነው ጨርሶ አያነበውም። ደረጃውን ከፍ ማድረግ ይፈልጋል። በአንድ ወቅት የወደደውን ግጥም ሳንሱር ጥሎበት ቢሮ ውስጥ እዚያው ስቅስቅ ብሎ አልቅሷል። እንባ አውጥቶ አጥንቶም ነበር ሁሉ። ይረገምን ጥለውታል ብለው ቆይ አምጣው አንተ ዝም በላልና ሄደ። የተመኘው ሆነ። ስለ ቀይ ሽብር ብርቱ ሐዘን ይሰማኝ ነበር። ለምን ብትል አሳዳጊ አባቴ እንደወጣ ነበር የቀረው። በደርግ ነው የተገደለው። መገደሉን የሰማነው በሬዲዮ አብዮታዊ እርምጃ ተወስዶበታል ተብሎ መግለጫ ሲሰጥ ነው በ67 ዓመተ ምህረት። ከዚያም በኋላ በ69 በ70ዎቹ ዓመተ ምህረት በየመንገዱ የወጣት ሬሳ ነበር። እናም ኤፍሬም ታምሩ ልመደው በሚለው አልበም ላይ በአንድ ግጥም ውስጥ የሚከተለውን ስንኝ አከልኩበት። የናፍቆት ጥፋቴ የበደሉ በደል ሲመሽ ነፍስ ይዘራል ስፍራ ሲደላደል ለመፈራረጃው ሰፊ ቤት ሳለሽ ምን ነው በአደባባይ ትቀጭኛለሽ።
የወጣቱን መቀጨት፣ የትውልዱን ያለ ፍርድ መገደል ነው ያሳየሁበት። ለመፈራረጃ ሰፊ ቤት ሳለሽ የሚለው ለዚሁ ነው። መቀጫ ደግሞ ለህፃን ብቻ አይደለም። ይህ ግጥም አልፏል ከተባልኩ በኋላ እንኳን አላመንኩም። መልሼ መላልሼ ነበር ግጥሙን ያየሁት። አንድም ቃል አልተነካብኝም። ቢደረስብኝ እስከ ደርግ ጽሕፈት ቤት ድረስ ያስጠይቀኝ ነበር። ሲመሽ ነፍስ ይዘራል ስፍራ ሲደላደል ማለቴ ደግሞ ያኔ ሽብር ነበር። እንዳልኩ አሳዳጊ አባቴ ከተገደለ በኋላ የት እንደተቀበረ ሳይነግረን ካለፈ በኋላ ማታ እንቅልፍ አይወስደንም ነበር። በረገግን፣ ደንጋጣ ሆንን። እኛንም በየመንገዱ እንደወደቁት የሚረሽኑን መሰለን። በየሌሊቱ እየመጡ ፍራሽ እየገለባበጡ የተደበቀ ሰነድ ፍለጋ ይበረብሩ ነበር። ወረቀት አሰሳ። ለረጅም ጊዜ እረፍትና እንቅልፍ አልነበረንም። ጎረቤት ሲያንኳኳ እንኳን እነሱ ይመስሉን ነበር። ሲመሽ ነፍስ ይዞራል። ከለውጥ በኋላ ከደርግ ውድቀት በኋላ ነው ስለ ግጥሙ ይዘት ያወራሁት። ለኤፍሬም ሁሉ ያን ያልነገርኩትም፣ ምን እንዳካተትኩበት አልነገርኩትም። ካለፈ በኋላ ነው ያጫወትኩት። ለማንም አልናገርም ነበር። ከተናገርኩ ምኑን ሰራሁት?